ለማመን የሚከብድ ይህች አገር ጥሩ ነገር ሁሉ ለነጭ ነው የሚገባው በምትለው አህጉር አፍሪካ ውስጥ መገኘቷ ነው። በእርግጥ ለበጎ ነው። እሷ ባትኖር የጥቁር ዘር ስለ ጊዜ ዑደት መመራመር፣ የቀን አቆጣጠር መፍጠር፣ በራሱ ፊደል ታሪክን መዝግቦ ማኖር፣ በኪነ ሕንፃ መራቀቅ፣ ተዋግቶ የነጭን ዘር ድባቅ መምታት እንደሚችል በምን እናውቅ ነበር? ምስጋና አንድ ለአፍሪካ ለሆነችው፣ በጥቁርና በነጭ መካከል የመከባበርን መስመር ላሰመረችው፣ በታሪክ ከፍ ብላ ለቆመችው ለዚህች አገር ይግባትና ለጥቁር ሕዝቦች ቀና እንዲሉ ኩራት በፓን አፍሪካኒዝም ስር እንዲሰባሰቡ መሠረት ሆናቸዋለች። በምላሹም ሰንደቋን ሰንደቃቸው፣ መዲናዋን ዋና መቀመጫቸው አድርገዋል። አዎ ይህች አገር ድሃ ናት። ድሃ መሆኗ ታላቅነቷን ከልጆቿ ሳይቀር የሰወረባት። ረጅም ስም ነው ያላት። ሀገራችሁ ዓለማችን ላይ ረጅም ስም ካላቸው አገራት 5ኛ ደረጃ ላይ ትቀመጣለች ብትላቸው ዜጎቿ ራሳቸው ይስቁብሃል። እነሱ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ የሚለውን ተቀጽላ ፓስፖርት ላይ ብቻ ነው የሚያውቁት። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ፣ በአጭሩ ኢትዮጵያ ትባላለች። አፍሪካን ለሁለት የከፈለች ቅኝ ባለመገዛት ብቻ እንዳይመስል። ኢትዮጵያ አፍሪካ ውስጥ ከምናውቃቸው ሀገራት ሁሉ ትለያለች። በምሳሌ ላስረዳ። በኢትዮጵያዋ ዋና ከተማ አዲስ አበባ ውስጥ ነው የምንገኘው። ዓይንህን ገልጠ ተመልከት። የምታያቸው ሰማይ ጠቀስ ሕንፃዎች በሙሉ የጥቁሮች ናቸው። ይህንን ለራሳቸው ለኢትዮጵያውያን ብትነግራቸው ምን እያልክ እንደሆነ ላይገባቸው ይችላል። ጥቁር የሕንፃ ባለቤት ለመሆን ምን ያንሰዋል ይሉሃል። ኢትዮጵያ ከምታውቃቸው የአፍሪካ ሀገራት በሙሉ ትለያለች የምልህ ለዚህ ነው። አንተ ግን ይህንን እውነት ይዘ ሁሉንም የዓለም አገራት እየዞርክ ማጣራት ትችላለህ። አንድ ሙሉ ከተማ ሙሉ ሕንፃ፣ ሕንፃ ሙሉ ድርጅት የጥቁር የሆነበትን እንኳንና የዓለም የአፍሪካ ሀገር አታገኝም። ከናይሮቢ ጆሐንስበርግ ፕሪቶሪያ፣ ከዳሬ ሰላም ሉዋንዳ አቡጃ፣ ከኪጋሊ ራባት ካሳብላንካ እየዞርክ መሃል ከተማ ቆመ ሰማይ ጠቀሶቹ ሕንፃዎች የማን እንደሆኑ፣ ጥሩ በሚባሉ የመኖሪያ መንደሮች ውስጥ ማን እንደሚኖር፣ ታላላቆቹን የንግድ ድርጅቶች ማን እንደሚዘውር ብትጠይቅ ጥቁር በገዛ ሀገሩ በገዛ አህጉሩም የንብረት ባለቤት ለመሆን እንዳልታደለ ትረዳለ። በአዲስ አበባ እውነትም ትደነቃለ። የእስካሁኑን ያልኩ የነገን ማን ያውቃል?